ደግ አረጋቸው አሁን ዱባይ ላይ ያለው ተበትኗል አፕራውድ ተበትኗል አሁን ከሳራ አበሻ ምትላል ጀምሮ ያልወጣ ጉድል ጥሩ ነው ደስ ይለናል እየተዘጋዘክ እየወጣ ነው መረጃ አማራ በደንብ ጠላትና ወዳጁን እየለየ በደንብኛ ራሱ ማን ምን ይሰራ እንደነበር በደንብ እንደመስታወት ቁጭ ብለን እያየነው እየተመለከትነው ገና የኛ ግፍ እኛን ዱባይ ላይ የማጥፋት ግፍ ራስ በራሳችሁን አባልቶ አንጥቷቸው ራሳችሁ ራስ በራስሽ ገና ትገዳዳለሽ ምንም ማንም ጥንቆላ የተደረገብሽ የለም በዲጂኖ ጭንቅላትሽ ቢቆረቆር ራሱ አይሰራም ጥንቆላ አንቺ ላይ ታፈርሽዋለሽ ምን አባሽና ነው እዚህ መጥተሽ ጥንቆላ የምትይው ሁሉም ገንዘብ እዚህ ሲሰጣ ማን ቲክቶክ ላይ ጊፍት ሲሰጣችሁ እንድትለወጡበት ነው ሰው የሚወዳችሁ የሚሰጣችሁ እየጠነበሽ እየሰካሽ ከመጣሽበት ግን ለምን አባቱ ገንዘቤን ነው ማውጣ ይሄ ሰው ካልተለወጠበት ብሎ አይሰጥሽም ከዛ በኋላ ሳይሰጥሽ ሲቀር ጥንቆላ ተጠነቆለብሽ ነገር ያው ጊፍት ካልሰጣችሁ ተጠንቆሎብኝ ነው ማለት ነው ማርያምን ገይስ አንዲቷ ዛሬ ስታለበልብ አዩዋት ጊፍት ካልተሰጣ ተጠንቆሎባት ነው ስለተጠንቆለባት ነው እኮ ከንትና ተጠንቆሎባት መታ ነው ጊፍት የማይሰጣ ዝም ተብሎ ጊፍት የሚሰጡት ሰዎች እምነት የላቸውም ወይ ነው እኮ እሺ ርስ በርስ ተጠንቋቆ ነው ለምሳሌ አበበ ላይ በጓ ላይ ተነቆልኩባት ለበላችሁ ትልቅ ቂጧ ላይ ላት እንዲኖር ተነቆልኩባት በጓ ላይ ምሳሌ ነው የምሰጣችሁ በጓ ቂጧ ላይ ትልቅ ላት ይኖርባት ብዬ ማለት ነው ሰው ይጸየፋት ብዬ ተነቆልኩባት ለበላችሁ ሌላ ሰዎች ግን እንዴ ነው በእንማይ ማርያምን ጋይስ የማይመስል ነገር ዘንበጓሰን ይዘንድሩ የማይመስል ነገር እኮ ነው የሚያወሩት ክርስቶስን ለምሳሌ ለምሳሌ የሆነ ሰው ላይ ጊፍት እንዳይሰጥ ከተነቆልኩበት ሰጪው እምነት የለውም ወይ ነው ቆምለው ተጠንቋይና አስጠንቋይ ሁለት ሰዎች ናቸው አይደል በሁለት ሰዎች መሀል የሚካሄድ ነው የሚሰጡ ሰዎች ግን የምን ፓወር ነው እጃቸው የሚይዛቸው እምነት የለም ወይ ሙስሊም ሊሆን ይችላል የሚሰጥክ ወይ ክርስቲያን ሊሆን ይችላል የሚሰጥክ አንተን ለማሳየዝ የሚያስደርገኝ ምንም አይነት ነገር የለም አሁን ግን ድንበርህን ስታልፍ ደግሞ አደርገዋለሁ ለከሪያ ወራሽ የምትለው ላንተም ነግሬሃለሁ ይሁን እዚህ ጋር ምን ነገር ራሱ ወረቀቱ አለኝ ኤችአይቪ የሚባል የለበትም ልክስክስ ሰውም አይደለም የተከበረ ነው ኤችአይቪ ዞታላችሁ ስትመጡ ችግር ውስጥ እንደገባችሁ ወቁት ያለው ያላለች እኛ እናውቅ ያችም ትበል ያችም አናውቅ ግን ለሰውየው ሞራል ሲባል እኮ አማራ ነው ማን እንደዚህ ተዋረደ እንኳን የሌለበትን ይሄ